ታሪካችን የሚጀምረው በከተማ ውስጥ እጅግ በጣም በድህነት የሚማቅቀው ካዋን የሚባል ሰዓሊ ነው። ካዋን የሚኖረው አርቲስቶች በሚሰበሰቡበትና ጣራው በሚያፈስ አንድ ያረጀ ቤት ውስጥ ነው። የሱ ችሎታ እጅግ አስደናቂ ቢሆንም ላላይ ኳክ የተባለ ስመጥሩ ሰዓሊ የካዋን ስራዎች በርካሽ እየገዛ በራሱ ስም በብዙ ሚሊዮኖች ይሰጣቸዋል። አንድ ቀን ካዋን ተበሳጭቶ ሲጠይቀው ኳክ እንዲህ አለው፣ ሰዎች የሚገዙት ያንተን ስዕል ሳይሆን የኔን ዝና ነው። ካዋን በብስጭት ወደ ቤቱ ሲመለስ መኪናው ትበላሻለች። ቤቱ ሲገባ ደግሞ አከራዩ የሁለት ወራት ኪራይ ስላልከፈለ ያዋርደዋል። በዚህ መሃል ግን ሻኦያንግ የተባለች አይነ ስውር ወረበሎች ሲያስቸግሯት አይቶ በድብደባ ቆስሎ ያድናታል። እሷ ግን ማየት ስላልቻለች እሱ እንደቆሰለ ሳታውቅ በደግነቱ ትማረካለች። ምሽቱ ለህዋን ተራ አልነበረም። ሰማዩ በደመና ተሸፍኖ ቀዝቃዛ ነፋስ ይነፍሳል። ካዋን የቅርብ ጓደኛው በሚኖርበት ያረጀ ቤት በረንዳ ላይ ተቀምጠው በርካሽ ዋጋ የገዙትን መጠጥ እየቀመሱ ይታያሉ። በካዋን ፊት ላይ ተስፋ መቁረጥና የምሬት ስሜት ይነበባል። ለምንድነው ህይወት እንዲህ የምትከፋው? አለ ካዋን የመጠጫውን ብርጭቆ በኃይል ጠረጴዛው ላይ እያሳረፈ። ችሎታ እያለኝ በደስታ መኖር ሲገባኝ ለምን በድህነት ማቅቃለሁ? ያ ለላላይ ኳክ የሚባለው ሰውዬ ግን በእኔ ስራ እየሰራ ሀብታም እየሆነ እኔ ዝቅ አድርጎ ይመለከተኛል። ጓደኛው ሊያረጋጋው ቢሞክርም የካዋን ልብ በቁጭት ተሞልቶ ነበር። ህይወቱ እንደዛው እንደ ደመናው የጠቆረ መሰለው። የሰማዩ መከፈትና የባዕድ ፍጥረታት መምጣት በድንገት ግን ያ ምሽት ተለወጠ። በከባድ እንቅልፍና በስካር መሃል ሆኖ ካዋን ሰማዩ ሲከፈት ተመለከተ። አንድ ደማቅ ሰማያዊ ብርሃን በከፍተኛ ፍጥነት ወደ መሬት ሲወርድ ይታያል። ካዋን የሚመለከተው ነገር እውነት ወይም ህልም መሆኑን ሊያይ አልቻለም። አይኖቹ በግማሽ ከፍቶ በስካር መንፈስ እያየ ነበር። አንድ ግዙፍ የሚያንጸባርቅና እንግዳ ቅርጽ ያለው መንኮራኩር ከደመናው ጀርባ ብቅ አለ። ድምፁ እንደ ነጎድጓድ ቢሆንም ለመንደሩ ሰዎች ግን አይሰማም ነበር። ከመንኮራኩሩ ውስጥ ረዣዥም ቀጭንና የሚያብረቀርቅ ቆዳ ያላቸው ፍጥረታት በዝግታ ወደ መሬት ወረዱ። ፍጥረታቱ መሬት ላይ የሆነ ነገር ሲፈልጉ ይታያል። ካዋን እየሆነ ያለው ነገር በድንጋጤና በመደነቅ እየተከታተለ ነው። ድንገት በስልኩ መቅረጽ እንዳለበት በማሰብ በሚንቀጠቀጡ እጆቹ ስልኩን አውጥቶ ሊቀርጽ ሲል ሳያውቅ የስልኩ ፍላሽ በዛ ምሽት በራበት። እነሱም በቀላሉ ስለተመለከቱት በቅጽበት ከአካባቢው ይሰወራሉ። በዚህን ጊዜ ግን አንደኛው ፍጥረት በእጁ የያዘውን ብርሃን የሚመስል ነገር መሬት ላይ ጥሏል። ካዋን በግማሽ አይን ሁሉ እያየ ያን ጥለውት የነበረውን ነገር አነሳ። ጠዋት ሲነቃ የካዋን ራስ በስካር ህመም ይፈልቃል። ትናንት ማታ ያየው ነገር ሁሉ ህልም እንደሆነ አሰበ። ነገር ግን ጠረጴዛው ላይ ሲመለከት ያየው ነገር ህልም እንዳልነበረ ተረዳ። ብዕሩ እንደ ተራ ብረት ቢከብድም ሲነክቱት ግን ልክ እንደ ያው ፍጥረት ይሞቃል። ካዋን ግራ በመጋባት ብዕሩን አነሳው። የዛን ዕለት አንዲት ሴት እየሳለ እንዳለ የሚስልበት እርሳሱ ያልቅበታል። ሌላ እርሳስ ሲፈልግ ድንገት ያ ሌሊት ላይ ከኤሊየኖች ወድቆ ያገኘውን እርሳስ ትዝ ይለውና ካስቀመጠበት የእርሳሶች ስብስብ ነጥሎ ያነሷል። በመቅረጫም ይቀርጸዋል። ከቀረጸው በኋላ ከመሳሉ በፊት ቸክቸክ አድርጎ ለማስተካከል በሌላ ወረቀት ላይ አንድ ክብ ስዕል ይስላል። ስዕሉን ስሎ እንደጨረሰ ወደ ዋናው ስዕል ሊመለስ ሲል የሳለው ክብ ነገር መንቀሳቀስ ጀመረና ካዋንን አስደነገጠው። ቀስ እያለም ቅርጹ ወደ ስሪዲ ይለወጥና እውን ሆኖ ወደ ጥቁር ክብ ድንጋይ ይቀየራል። ካዋን ባየው ነገር እጅግ በጣም ተደነቀ፣ ግራ ተጋባም። ይህ እንዴት ሊሆን ይችላል ብሎ አሰበ። በመቀጠል እንደገና አንድ የፖም ስዕል እዛው ወረቀት ላይ ይስላል። አሁንም ስዕሉ መንቀሳቀስ ይጀምርና ወደ እውን ፖም ይቀየራል። ካዋን ባየው ነገር እጅግ በጣም ተደነቀ። ወደ ቤቱም ይሮጣል። ይህ እርሳስ ተራ ቀለም የለውም። ካዋን የሚመሰለው ነገር ሁሉ ባለ 3 አቅጣጫዊ ወይም 3D ቅርጽ እየያዘ ወደ እውነትነት እንደሚቀየር ተረድቷል። ይህ እርሳስ የአጽናፈ ዓለሙን ህግ የሚቀይር የሰዎችን ምናብ ወደ ቁስ የሚቀይርበት አስማታዊ መሳሪያ መሆኑን ተረዳ። አሁን ካዋን ተራ ሰዓሊ አይደለም። አሁን የፈለገውን መፍጠር የሚችል ፈጣሪ ሆኗል።
የምሬትና የተስፋ መቁረጥ ስሜት ጠፍቶ በምትኩ አዲስ ኃይለኛና አስደናቂ ስሜት ተሰማው። የወደፊት ህይወቱ አሁን በሱ እጅ በአስማተኛው እርሳስ ላይ ወድቋል። ካዋን በድህነት የተሞላ ህይወቱ አንገሽግሾታል። ያቺን ጠባብና የምታፈስ ቤት ትቶ በምናቡ ብቻ ሲያልማት የነበረችውን ዘመናዊ ቪላ ለመሳል ወሰነ። እርሳሱን አጥብቆ በመያዝ በነጭ ወረቀት ላይ እያንዳንዱን ክፍል፣ ሰፊውን ግቢና የሚያብረቀርቁ መስኮቶች በዝርዝር ሳለ። ስዕሉን እንደጨረሰ ወረቀቱ መንቀጥቀጥ ጀመረ። በቅጽበትም ከቤቱ ጥቂት ሜትሮች ርቆ በሚገኝ ባዶ ቦታ ላይ አንድ ግዙፍና ዘመናዊ ቪላ በአካል ተከሰተ። የሰፈሩ ሰዎች እጅግ በጣም ተደነገጡ። ይህ ቤት ከየት መጣ የሚለው ጥያቄ ሰፈሩን አወከው። ብዙም ሳይቆይ ፖሊሶች አካባቢውን ከበቡት። ኋንግ ነገሩ አደገኛ መሆኑን ሲረዳ በእርሳሱ ጀርባ ያለውን ማጥፊያ በመጠቀም በወረቀቱ ላይ የሳለውን ቪላ ፈቀፈቀው። ልክ ስዕሉ ሲጠፋ ያ ግዙፍ ቪላ እንደ ጭስ ተኖ ጠፋ። ፖሊሶቹ በቆሙበት ግራ ተጋብተው ቀሩ። ካለፈው ስህተቱ የተማረው ኋንግ አሁን በብልሃት ለመንቀሳቀስ ወሰነ። ቤት ከምስል ገንዘብ ይሻላል በማለት የቻይናን 200 ሚሊዮን ዩዋን ገንዘብ በዝርዝር ሳለ። ወረቀቱ እንደጨረሰ ክፍሉ በሙሉ በአዲስ የገንዘብ ክምር ተሞላ። ዋንግና ጓደኛው ሚንግፋ በገንዘቡ ላይ እየተንከባለሉ በደስታ ጮሁ። አሁን ህይወታቸው ሙሉ በሙሉ ተቀየረ። ውድና ዘመናዊ መኪናዎችን በመግዛት ሰፈሩን አጨናነቁት። ዋንግ ግን ሀብታም ሲሆን ደግነቱን አልረሳም። ለዓመታት አብሮት በችግር ለኖሩት ድሃ ጎረቤቶቹ በሙሉ የ100 ዓመት የቤት ኪራይ በአንድ ጊዜ ከፈለላቸው። ሰፈሩ በደስታና በምርቃት ተሞላ። ኋንግ ቀጥታ የሄደው እሱን ሲንቀው ወደ ነበረው ወደ ላላይ ኳክ ነበር። ኳክ እንደለመደው ሊያፌዝበት ሲሞክር ኋንግ በጥሬ ገንዘብ የተሞላውን ቦርሳ ጠረጴዛው ላይ አኖረ። ኳክ በድንጋጤ ደነዘዘ። ኋንግ የኳክን ትልልቅ ቪላዎች በሙሉ በጥሬ ገንዘብ በመግዛት የናቀው ሰውዬ በሰው ፊት አዋረደው። ነገር ግን ይህ ሁሉ ሀብት ለኋንግ ትርጉም የሚሰጠው ከፍቅረኛው ከሺያውያንግ ጋር ሲሆን ብቻ ነበር። ኋንግ በቅንጦት በተሞላው ቪላ ውስጥ ተንበርክኮ ለሺያውያንግ የጋብቻ ጥያቄ አቀረበ። እሷ ግን እንባ እየተናነቃት እንዲህ አለችው፣ ኋንግ አንተ አሁን የሀብታሞች ዓለም ሰው ነህ፣ እኔ ግን ምንም የማላየው አይነ ስውር ነኝ። ካንተ ጋር አልመጠንም፣ ለአንተ ሸክም መሆን አልፈልግም ብላ ጥያቄውን ውድቅ አደረገችበት። ኋንግ ተስፋ አልቆረጠም። ሌሊቱን በሙሉ ለ5 ሰዓታት ያህል ሳይተኛ የሰውን አይን አወቃቀር በዝርዝር አጠና። ከዛም የሺያውያንግን ፊት ሳለና እጅግ ውብ የሆነ አይኖችን ጨመረላት። እርሳሱ ሲነካው ስሉ በብርሃን ተሞላ። ለዓመታት የናፈቃትን የዋንግን ፊት፣ የቤቱን ውበትና የፀሐይን ብርሃን ለመጀመሪያ ጊዜ አየች። ኋንግ በአስማታዊ እርሳሱ አማካኝነት ለፍቅረኛው የአይን ብርሃን ሰጣት። ይህ በእንዲህ እንዳለ ነገር ግን አንድ ትልቅ ችግር ተፈጠረ። እርሳሱ አዲስ ነገር አይፈጥርም፣ ይልቁንም ካሉበት ቦታ ነጥቆ ያመጣቸዋል። ዜናው ላይ ከአንድ ባንክ 200 ሚሊዮን እንደጠፋ፣ አንዲት ተዋናይት በድንገት አይኗ እንደጠፋና ውድ መኪናዎች እንደተሰወሩ ተናገረ። ካፒቴን ጁንግ ናን ኋንግን መጠርጠር ጀመረ። በዚህ መሃል የኋንግ የቀድሞ ፍቅረኛ ሺያ መጥታ በድብቅ ካሜራ የኋንግን ሚስጥር ቀዳችው። ይህንንም ለክፉ ኳክ ሰጠችው። ኳክ እርሳሱን ሰርቆ በመውሰድ የፈለገውን መሳል ጀመረ። ትላልቅ ህንፃዎችንና የቁንጅና ውድድር አሸናፊዎችን ሳይቀር ነጥቆ አመጣቸው። በመጨረሻም የጠፈር ፍጥረታቱ እርሳሱ ፍለጋ ተመለሱ። እርሳሱ ለነሱ የጠፈር ጽዳት መሳሪያ እንደነበር ተገለጸ። የጠፈር ፍጥረቱ መሪ ማጥፊያውን ሲጫን በአስማት የመጡት ነገሮች ሁሉ ወደ ነበሩበት ተመለሱ። ቪላዎቹ ጠፉ። ገንዘብ ወደ ባንክ ተመለሰ። የሺያንግም አይን ጠፍቶ ወደ ተዋናይት ተመለሰ። ክፉ ኳክም ራቆቱን ቀርቶ በፖሊስ ተያዘ። ኋንግና ሚንግፋ ወደ ድሮ ድሃ ቤታቸው ተመለሱ። ነገር ግን ኋንግ አሁን ደስተኛ ነው። በአቋራጭ የመጣ ሀብት መጨረሻው ውድቀት መሆኑን ተረድቷል። ሺያንግም ምንም እንኳ ዳግም ባታይም
ኋንግ ከጎኗ በመሆን ደስተኛ ነች። ኋንግ አሁን በራሱ ጥረትና ችሎታ ስኬታማ ለመሆን አዲስ ስዕል መሳል ጀመረ።